ዩዝ ኢፌክትን በመጠቀም እንዴት አድርገን ካውንት ኢንክሪዝ ዲክሪዝ እናደርጋለን። እንዲሁም ደግሞ ዩዝ ኢፌክትን በመጠቀም እንዴት አድርገን ኤክስተርናል ዳታን መጠቀም እንደምንችል እና በዚህ መልክ ዲስፕሌይ ማድረግ እንደምንችልም እናያለን። ለዚህም ይህን ኤክስተርናል ዳታ አክሰስ አድርገን ይህን የመሰለ አውትፑት እንዲሰጠን ተጠቃሚዎች የሚያውቁት ይህን በቀኝ በኩል ያለውን ዲስፕሌይ የሚሆነውን ዳታ ነው። እናንተ ፕሮግራመሮች ግን የምታውቁት ግን ይሄኛውን ዳታ ነው። ይህንን እንዴት መስራት እንደሚቻል አንድ ላይ እናያለን። እንጀምር። ዘ ዩዝ ኢፌክት ሆክ ዋት ኢዝ ኤ ሳይድ ኢፌክት? ሳይድ ኢፌክት ማለት ከኖርማል ዩአይችን ውጭ ሬንደር የሚያደርግ ሳምቲንግ ሃፕንስ አውትሳይድ ዘ ኖርማል ዩአይ። ለምሳሌ ፌቺንግ ዳታ ፍሮም ኤፒአይ፣ ታይመር፣ አፕዴቲንግ ዶክመንትስ፣ እነዚህ ተጓዳኝ ስራዎች ይፈልጋሉ። ፌቺንግ ኤፒአይ በዋነኝነት ከዳታ ቤዛችን ዳታ ለማምጣት የሚያገለግለን ማለት ነው። ስለዚህ ሪያክት ዳዝንት አለው ዚስ ኢንሳይድ ዘ ኖርማል ኮድ ዳይሬክትሊ ሶ ዊ ዩዝ ኢፌክት። እነዚህን ተጓዳኝ ስራዎች ለመስራት ዩዝ ኢፌክትን እንጠቀማለን ማለት ነው። ዩዝ ኢፌክት እና ዩዝ ስቴትን ኢምፖርት እናደርጋለን። ከዛ በፊት ግን ፕሮጀክት ፎልደር ክሬት እናደርግ። ሪያክት ሌሰን 13 አዲስ የቪዥዋል ስቱዲዮ ኮድ ዊንዶው እንከፍታለን። ፕሮጀክት ፎልደራችን ጎትተን ወደ ቪዥዋል ስቱዲዮ ኮድ ዊንዶው እናስገባለን። ራይት ክሊክ ኦፕን ኢን ኢንቴግሬት ተርሚናል npm ክሬት ቫይድ አስ ሌተስት ስፔስ አድርገን ዶት ሪያክት ጃቫስክሪፕት ኤስ ጨርሶልናል። በዚህ መልክ ሰጥቶናል። የማንፈልጋቸውን ድሊት እናደርጋለን። ጎን በጎን እናድርገው። ኢንዴክስ ዶት ሲኤስኤስ አፕላይ ምንገባና ሁሉንም ክሊር እናድርገው። ሴሌክቶድ ድሊት ከዛ የራሳችንን አርኤፍ ሲኢ ከዛ ሴቭ ብናደርግ ኢምፖርት ዩዝ ስቴት እንዲዚሁ ላይ ዩዝ ኢፌክት። በመቀጠል የዩዝ ኢፌክት ስቴቶችን ወይም ሴትአፑን ኮንስት ካውንት ኤንድ ሴት ካውንት እና ይሄ ዩዝ ስቴት ማለት ነው ከዚህ በፊት እንደምናውቀው። እንዲሁም ዩዝ ኢፌክት ደግሞ ኮንሶል ሎግ ኮምፖነንት በሚል ቴስት እናደርገዋለን። ይሄ ማለት ሁልጊዜ ኮምፒውተራችን ራን እንዲያደርግ ያደርገዋል። ነገር ግን ይሄ ዊዛውት ዲፔንደንሲ አሬ ሲሆን ኮምፒውተራችን ቢዚ ስለሚያደርገው ጀስት ዲፔንደንሲ አሬ መጨመር አለብን። ኖ ዲፔንደንሲ አሬ ሲሆን ማለት ነው መጀመሪያ ሪሎድ ያደርጋል፣ ኤቭሪ ታይም አፕሎድ ያደርጋል። ነገር ግን ይህ ደግሞ ካን ቢ ቱ ዳንጀረስ ስለሆነ ይህን አንፈልገውም ማለት ነው። ስቴታችንን ግን መውሰድ እንችላለን። ይህን ኮፒ ከሪተርን ከፍሎ እዚህ ጋር ፔስት እናደርጋለን። ካውንት እና ሴት ካውንት ዩዝ ስቴት አለን። ካውንት ኢኒሻል ነው፣ ኢኒሻል ቫሊዩ። ሴት ካውንት ደግሞ አፕዴት ነው፣ ከዚህ በፊት ሴት ላይ እንዳየ ነው። ወደ ዩዝ ኢፌክት ስንመጣ ዳንጀረስ ስላለው ይህን ወደ ኮምፒውተራችን መውሰድ የለብንም። ምክንያቱም ካን ቢ ዳንጀረስ ቱ መኒ ራን ስላለው ኮምፒውተራችን ቢዚ ያደርግብናል። ስለዚህ ኤምፕቲ ዲፔንደንሲ አሬ መጨመር አለብን ማለት ነው። ዩዝ ኢፌክት ልዩነታቸው ዊዛውት ዲፔንደንሲ አሬ ከሆነ ይሄ ማለት ነው ኦልዌይስ ራን ያደርጋል ዊዛውት ሪስትሪክሽን። ነገር ግን ዲፔንደንሲ አሬ ስንጨምር ይሄኛውን ማለት ነው የምልክት ራንስ ኦንሊ ዋንስ ኦንሊ ዌን ዘ ፔጅ ሪሎድስ፣ ፔጁ ሪሎድ ሲሆን ብቻ ነው ራን ሊያደርግ የሚችለው። ስለዚህ ይሄንን ግን መጠቀም እንችላለን። ስታይልን ጨምርለት ለዲባችን አፕ የሚለው ይጥፋና ከስቴት ዝቅ ብለን ስጋ ፔስት እናደርጋለን። ይህን ዲፔንደንሲ አሬ ስንጠቀም ራን ሊያደርግ የሚችለው አንድ ጊዜ ብቻ ነው። ይሄ ዲፔንደንሲ አሬ ከሌለ ግን ኤቭሪ ታይም ራን ስለሚያደርግ ኮምፒውተራችን ቢዚ ያደርግና ዳንጀርስ ያደርግብናል። ስለዚህ አንከተለውም ማለት ነው። ይህን ዳይሬክትሊ ኮፒ አድርገን ሰደው በዚህ ጊዜ ዲፔንደንሲ አሬ ስላለን ራን የሚያደርግልን ኦንሊ ዋን ታይም ብቻ ነው። ይህም በዚህ ዲፔንደንሲ አሬ ምክንያት ማለት ነው። አውትፑቱን ለማየት h2 ካውንተር ዘን ይችን ካውንት መጥራት እንችላለን። በዚህ ጊዜ አውትፑታችን እዚጋ መጣ ማለት ነው። እዚጋ ያለው ዜሮ አውትፑቱ ሲቀየር ስቴታችን ሲቀየር ማየት እንድንችል ደግሞ በተን እንጨምርና ኦን ክሊክ በአሮ ፋንክሽን ከርሊ ብሬስ ባሮ ከዛ ይች ሴት ካውንት የምትለዋል አፕዴቷን እንጠቀምባታለን። ሴት ካውንት ካውንት ፕላስ ዋን እዚጋ ከነበረው ከሰጠነው ላይ አንድ እየጨመረ መሄድ እንዲችል ማለት ነው። እዚጋ ፋንክሽናችንን ኢንክሪዝ እናድርገው። ስለዚህ ይህን በተን ክሊክ ስናደርገው ከላይ ያለው ቁጥር እየጨመረ ሄዳል ማለት ነው። ዲክሪዝ ለማድረግ ደግሞ ይህንኑ በተን ኮፒ ከዛ ፔስት እናድርገውና ጀስትኛዋን ፕላስ ዋን የነበረችዋን ማይነስ ዋን እናደርግና ዲክሪዝ ማድረግ እንችላለን። አዲስ መስመር ላይ እንዲሆን ብሬክ ኢንክሪዝ ስናደርግ እየጨመረ ሄዳል ስቴታችን። ዲክሪዝ ስናደርግ ደግሞ
እየቀነሰ ይመጣል ማለት ነው። የተወሰነ ሲኤስኤስ ውስጠው ስታይል ፓዲንግ ፒክስል ይህ እንግዲህ ዩዝ ኢፌክትን ያሳየናል ማለት ዩዝ ኢፌክት ስንጠቀም ይሄ ካውንት ቼንጅ ካላደረገ ፋንክሽኑ ራን አያደርግም። ፋንክሽኑ ራን የሚያደርገው ደግሞ እነዚህን በተኖች ክሊክ ስናደርግ ነው። ከዚህ በመቀጠል ሪል ኤግዛምፕል ላይ እንዴት አድርገን ከዳታቤዝ አምጥተን እንዴት መጠቀም እንዳለብን ነው። ብዙ ጊዜ ከዳታቤዝ ዳታ በምናመጣበት ጊዜ የመዘግየት ችግር ሊያጋጥም ይችላል። ያ ማለት ዳታዎችን ኦርጋናይዝ እስከሚያደርግ ነው። ለምሳሌ ጀስት ይሄኛው ሊንክ አለን። ይሄ ሊንክ ይሄ ከሆነ ዳታቤዝ ዳታ ነው። ሊስት ኦፍ ዩዘርስ አለ። ይህንን ሊንኩን ኮፒ አድርገን ብራውዘር ላይ ብናየው ከዛ ፔስት እናደርገው ይህን ሁሉ ዳታ ይዟል። ሳምፕል ያህል ነው። ጀስት ይሄ ዳታ ከዳታቤዝ እንደመጣ አድርገን ነው ኮንሲደር የምናደርገው። ስለዚህ ይሄ ዳታ በኦብጀክት የተቀመጠ እያንዳንዱ ዳታ ኬ እና ቫልዩ አለው። በኦብጀክቱ ነስትድ ሆኖ ያለ። ስለዚህ ይሄን ለመጠቀም ዩዝ ኢፌክት እንጠቀምና የመጀመሪያው የዩዝ ኢፌክት ጥቅም ዳታውን ፌች ያደርግልናል፣ ካለበት ቦታ ያመጣልናል። ስለዚህ ካገኘው ሬስፖንሱ ደግሞ ዶት ዜል ላይ ካገኘው በጄሰን መልክ ነው እንዳመጣልን የምንፈልገው። እንዲሁም ያን ያገኘውን ዳታ በሴት ዩዘር አማካይነት እንዳመጣለን። ሴት ዩዘርስ ማለት ደግሞ እቺኛዋ ሴት ዩዘርስ እዚጋ ስቴታችን ላይ አፕዴት ያደረግንበት በቅድሚያ ይህ ስቴት ያስፈልገናል። ይህ ከዛ ፌች አድርጎ ይህን ዳታ ያመጣልናል። ያመጣልን አውትፑታችን ደግሞ ሴት ዩዘር ዳታውን ዲስፕሌይ እንዲያደርግልን ነው። ዲፔንደንሲ አሬ በመጀመሪያው ዙር 0 ይሆናል። በሚቀጥለው ግን ዳታ ይኖረዋል። ስለዚህ ይሄ ኮድ ኢት ራንስ ኦንሊ ዋንስ አንድ ጊዜ ራን ሲያደርግ ዳታችንን ሎድ ያደርግልናል ማለት ነው። ይህንንም ኮፒ አድርገን እንውሰደው። በቅድሚያ ስቴታችንን እንውሰድ። ኮፒ በዚህኛው ላይ ፔስት እናደርገዋለን። በመቀጠል ይህንን ራሱ ኮፒ አድርገን እንውሰደው። ኤፒአይ ኦር ኤክስተርናል ከዛ እዚህ ጋር ፔስት እናደርገው። አንድ ጊዜ ራን ሲያደርግ ይህንን ዳታ ወደ ኮምፒውተራችን ሎድ አድርግልናል። ካለበት ቦታ ይሄ ዳታ ካለበት ፈልጎ በሊንኩ አማካይነት ይዞልን ይመጣል። ይህንን ዳታ በሚያገኝበት ጊዜ ደግሞ ወደ ኮምፒውተራችን እንዲታይ ሎድ ማድረግ ያለበት በዚህ መልክ ነው። ዩኤል አለን። ከዛ ማፕ ዩዘርስ ዶት ማፕ በሚል ማለት ነው። ከዛ ይችኛዋ ዩዘር ደግሞ እዚህ ጋር ስቴት ላይ ዲክሌር ያደርግንባነች። ስለዚህ ይህን ዲስፕሌይ ዳታ የሚለውን ኮፒ አድርገን እንወስደዋለን። ዩዘርስ ዴታ አውትፑታችን ላይ እንደምናየው እያንዳንዱ ሁሉንም ሰዎች ሊስት አደረገልን ማለት ነው። ስማቸውን ሊስት አደረገልን። ያ ማለት እዚህ ጋር አይዲ እና ኔማቸውን ሊስት ዳውን ያደረገልን። እዚህ ጋር ደግሞ ዩዘር ኔም፣ ኢሜይል፣ አድሬስ አላቸው። እነዚህም እንዲወጡ ማድረግ እንችላለን። እሱ እንዲወጣ ለማድረግ ኔም እንጨምር፣ ከርሊ ብሬስ እንጠቀምና በመቀጠል ዩዘር ኔም፣ ኢሜይል እና አድሬስ ዩዘር ኔም ከዛ እዚህ ጋር ዩዘር ዶት ዩዘር ኔም እንላለን። ኢሜይል ከርሊ ብሬስ ጨምረን ዩዘር ዶት ኢሜይል በመጨረሻም አድሬስ ከርሊ ብሬስ ዩዘር ዶት አድሬስ። የአድሬስን እዚህ ጋር አድሬስ ላይ ስትሪት፣ ስዊት የተለያዩ እንትኖች አሉ። ስለዚህ ከነዛ ውስጥ አንደኛውን መምረጥ አለብኝ። ሌሎቹ ዳይሬክትሊ ስትሪንግ ስለሆነ አውትፑታችን መውጣት ይችል ነበር። ነገር ግን አድሬስ ላይ ስንደርስ በውስጡ ሌላ ኦብጀክት ነስትድ ኦብጀክት ስለያዘ እነዚህንም ዶት እያደረኩ ነው አክሰስ ማድረግ ያለብኝ። ለምሳሌ የመጀመሪያው ዙር ላይ ስትሪት የምትለዋን እንውሰዳት፣ ኮፒ እዚህ ጋር ዶት ካደረግን በኋላ ስትሪት በዚህ ጊዜ ሁሉም መምጣት ይጀምራል ማለት ነው። ማክሲማይዝ አድርገን ብናየው በዚህ መልክ ሁሉም ዳታ ዲስፕሌይ ማድረግ ቻል፣ አክሰስ ማድረግ ቻል ማለት ነው። ይህንን ሴፓሬት እንዲያደርግልን ብሬክ መጠቀም እንችላለን። አውትፑታችን ብናየው በዚህ መልክ ይመጣል ማለት ነው። ስለዚህ ይህ የሚያሳየው ዩዝ ኢፌክትን ኤክስተርናል ለሆነ ዳታ እንዴት አድርገን አክሰስ ማድረግ እንደምንችል በዚህ መልክ አየን ማለት ነው። ስለዚህ ያለ አሪ ስንጠቀም ኤቭሪ ታይም ሬንደር ስለሚያደርግ ለኮምፒውተራችን ቢዚ ስለሚያደርግብን አንጠቀምበትም፣ አይመከርም። ኤምፒቲ አሪ ሲሆን ደግሞ ኦንሊ ዋንስ ራን ያደርጋል። ዳታ ካለው ደግሞ ኤምፒቲ አሪ ላይ ዳታ ከጨመርንበት ራንስ ወይን ዘ ዳታ ቼንጅስ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ቴሌግራም ቻናልን በዚህ ጆይን አድርጉ። በቀጣይ አድቫንስድ ኤፒአይ ሃንድሊንግ የሚለውን እናያለን።